ዛሬ እንግዲህ ያው ለይልየን የምጠይቃት ጥያቄ አለኝ። ጥያቄውን በትክክል ትመልስልኛለህ አትመልስልኝም የሚለውን አብራችሁኝ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛው ለኛ ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኛ አለን አልሐምዱሊላህ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ያው እንግዲህ ዛሬ ተመልሰን መጥተናል እላችኋለሁኝ እና ውድ ቤተሰቦቻችን ሼር እያደረጋችሁ ቪዲዮውን ላልደረሰ እንዲደርስ በማድረግ አበረታቱን። እኛንም ያው እንግዲህ አይዟችሁ በርቱ ጠንክሩ እያላችሁ ለምትሉ ሁሉ ከልብ ነው የምናመሰግነው። ያው በእናንተ እገዛ ምክንያት ነው እኛም እዚህ የደረስነው። ያው ዩቲዩባችንም እየተንቀሳቀሰልን ነው ማሻአላህ። እናንተ ያለ እናንተ እኛም አይሆንልንም። በቃ አለ አይደለ? በኮሜንትም በሁሉም ለምታበረታቱ ሁሉ ከልብ ነው የምናመሰግነው እና ላይክ ሼር እያደረጋችሁ አበረታቱን ማለት ነው። ያው እንግዲህ ሰሞኑን አልሐምዱሊላህ ወላሂ በጣም እያስደሰታችሁን ነው። አላህ ያስደስታችሁ ባላችሁበት ቦታ ኢንሻአላህ። ድምጼን ቀንስኩት መሰለኝ። እንደው ድምፅሽ እራት አልበላሽም እንዴ? እራት እንኳን ግጥም አድርገሽ ነበር የበላሽ። ይሄን ያህል ምነው ተደከምሽ? ጉንፋን ስለያዘኝ ነው። እና ውዶቼ ማለት ነው ኢንሻአላህ አበረታቱን። ማስታወቂያ እዩልን። ማስታወቂያ እናንተ ስታዩልን ነው እዚህ ጋር የለኛ የሚቆጥርልንና የምንጠቀመው ማለት ነው። እና ውዶቼ ያው እኛው ለኛ የሚለው ቻናል አይደል? እኛው ለኛ መጨካከን የለብንም። የምንልከው በኢትዮጵያ ብር ነው። እንበረታታ ማለት ነው ውዶቼ። በርሳችን አዲስ ጀማሪዎችም ካላችሁ በርቱልኝ ነው የምላችሁ፣ ጠንክሩ። እና ምንድነው የምትጠይቀኝ ጥያቄ ነው ማለት የምጠይቅሽ ጥያቄማ ከኔና ከእናትሽ ማንን ትወጃለሽ? በለው ነው። ይሄንን ጥያቄ እንድትመልሽልኝ ከባድ ነው ማለት ያልን ለኔ ከባድ ነው። ይሄንን ለመመለስ ይለፋኝ። አይ እንዲያልፍማ ጥያቄውን አረጋዋለሁ። እንድትመልሽልኝ ነው የምፈልገው ነው ብቻ። አረ ዝምታ ነው መልሴ። የዝምታ እኮ መልስ የለውም። መልሽልኝ። ወይ አንተን ነው በቃ እነሱ ይመልሱልሃል ማለት ይሄ ጥያቄ ለኔ ብቻ ነው። እኔ ለነሱ አላቀረብኩ ያቀረብኩት እኮ ማለት ነው። ያቀረብኩት እኮ ላንቺ ነው። ምንድን ነው ያልከኝ? ከኔና ከእናትሽ ማንን ትወጃለሽ? እናቴን። ይህን ስል ደግሞ እንዳይከፋ ማለት በዚህ ምድር ላይ እንደ እናት የሚሆንብኝ ነገር የለም፣ ለሁላችንም ማለት ነው። ያው ለእነሱም ጥያቄ ሊሆን ይችላል ይሄ ነገር ማለት ነው። ግን እኔ እናቴን ማለት ባል ያው ስንኖር እንኖራለን። ወይም መለያየት ቢመጣ ወይም ሞት ቢመጣ ሞት እንኳን ቢያለያየን እኔ ማግባትን አልተውም ባል፣ አንተም ደግሞ ማግባትን አትተውም ሚስት ማለት ነው አይደል? እሺ ይሁን ማለት ባልና ሚስት ያው ሚስትም ሌላ ባል ታገባለች ትቀይራለች። እናት ግን መቼም ቢሆን አትቀየርም ማለት ነው። እናት ናት። መቀየሪያ ምንም የሷ ወደር የላትም። በቃ ምን ብዬ ልንገርህ? ከዘኛ ነው የምገልጻት እናቴ ነው አይደለ? ደህና ነው። እሺ ይሁን። እንደው አይበለውና የሸይጣን ጆሮ ይደፈን። እንደው አንቺና እኔ በጣም ተጣልተን እንደው እናትሽ ሽምግልና መተው ፊታችን ቢቀመጡ እንደ ጨርቅሽን አውልቂ ብትባይ ወዲህ ማን ነው ዞር ጨርቅሽን የምታወልቂው? አትጨርሰው በቃ እንዴ! ምን ጥያቄ ነው እኮ? ኧረ አላህ በግዛት በለኝ እኮ መልሽልኝ።
ተው ይሄን አልመልስልህም። እንዴት መልሰልሽልኝ? በቃ እሺ ለእናቴ። ኧረ ከባድ ነው። ለማንኛውም ከባድ ነው፣ ለእኔ ግን ከባድ ነው ይሄ ነገር ማለት ነው። ማለት እናንተ ብትሆኑ ምን ታደርገው ነው? ወደ ማን ዙራችሁ? አንተ ብትሆን ወደ ማን አዙራ? አይ ጥያቄውን እኮ የጠየኩሽ ነኝ፣ መልሽልኝ። ወደ እናቴ አልተመለሰልህም? በቃ እሺ ከባድ ነው። ይህን ጥያቄ ለመመለስ ለኔ ከባድ ነው። ብቻ ብዬ ልንገርህ ተመለስ አላውቅም። ልነቃው ይህን ጥያቄ ስለጠየቀኝ እሺ ያው አድነሽኝ ማለት እኮ ያው ወደ እናቴ ማለት ነው። አዎ ይከባድ ነው። በቃ ለእናቴ ወደ እናቴ ማለት እኔ ማለት ልንገርህ ወደ ቁም ነገሩ ስመጣ ይህን ጥያቄ ለመመለስ እኔ ከባድ ነው ለመሰለህ። ያው ወጣትነት ሲመጣ አለ አይደለ ወደ ልብሳችንን እንኳን ወደ እናቶቻችን አዙረን እንኳን ልብሳችንን አናወጣም። ተደብቀን ምናምን ነው ቤተሰብ እንኳን በቃ ለጓደኛ እንኳን ለእናት ለጓደኛ ምናምን በቃ ላይ ሁሉም ነገር ራስህን እንትን ብለህን አዝዘህ ነው ልብስ የምንቀይረው ማለት ሁላችንም ብንወሳ ግን ወደ ባል ነው በቃ ወደ ባል ነው ወደ አንተ ነው ማለት። ኧረ እናቴ ጋር አፍራለሁ። ጥያቄው በትክክል ተመልሶልኛል። መጀመሪያ ያልተኳልፈን ነበር ግን አይደለም እናቴን ነው የምወደው ብለሽ ነበር በፊት። ከዛን ታረቅም በቃ አሁን በመጨረሻ ላይ ያው ወደ አንተ ካልሽ ያው ነገር አለሙ ወደ እኔ ያዘነበለ ማለት ነው መውደዱ